ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አእምሯችን ጤናማ አለመሆኑን የሚገልጽ ቁጥር 1 ምልክትን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እስቲ አስቡት፣ አንድ ጥያቄ ልጠይቃችሁ። ወደ አንድ ክፍል ገብታችሁ ለምን እዚያ እንደሄዳችሁ ሙሉ በሙሉ የረሳችሁበት ጊዜ አለ? ወይም ደግሞ ስልካችሁን አንስታችሁ ምን ማድረግ ፈልጋችሁ እንደነበር በድንገት ማስታወስ ያቃታችሁበት ቀንስ አለ? አብዛኛዎቹ ሰዎች እየመሸብኝ ወይም እያረጀው ስለሆነ ነው በማለት በነገሩ ስቀው ያልፉታል። ነገር ግን አእምሯችሁ በዝምታ የማስጠንቀቂያ ምልክትን እየላከላችሁ ነው። እነዚያ ትንንሽ የትውስታ መንሸራተቶች በእርግጥ አእምሯችሁ እርዳታ ለማግኘት እየጠየቃችሁ ነው። ዛሬ አእምሯችሁ ጤናማ ላይሆን እንደሚችል ከሚያሳዩ ትላልቅ ምልክቶች አንዱንና ትውስታን፣ ትኩረትን እንዲሁም የአእምሮ ንቃትን ቀስ በቀስ ስለሚያበላሹት አስገራሚ የዕለት ተዕለት ልማዶች እነግራችኋለሁኝ። በብዙ አጋጣሚዎች ለአእምሯችሁ በትክክል የሚያስፈልገውን ስትሰጡት አእምሯችሁ በሚያስደንቅ ሁኔታ ይሻሻላል። ስለዚህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ምክንያቱም አንዳንድ በጣም የተለመዱ ምግቦችና ልማዶች እናንተ ከምታስቡት በላይ አእምሯችሁን በዝምታ በፍጥነት እያስረጁትም ሊሆን ይችላል። ታዲያ አእምሯችን ጤናማ እንዳልሆነ የሚጠቁመን ቁጥር 1 ምልክት ተደጋጋሚ የመርሳት ችግር ነው። እያንዳንዱ ሰው አንዳንድ ጊዜ ነገሮችን ይረሳል። ነገር ግን ጤናማ ያልሆነ የአእምሮ አሰራር ብዙውን ጊዜ የሚጀምረው በተደጋጋሚ በጥቃቅን መርሳቶች ነው። ለምሳሌ ስሞችን ከሰማቻቸው ከጥቂት ቅጽበቶች በኋላ መርሳት፣ የንግግሮችን ፍሰት ማጣት፣ የት ላይ እንደነበራችሁ መሳት፣ አንድ አረፍተ ነገርን ደጋግሞ ማንበብ፣ የዕለት ተዕለት ዕቃዎችን የት እንዳስቀመጣችኋቸው መርሳት፣ ወደ ክፍሎች ገብቶ ለምን እንደሆነ መርሳት፣ በቀን ውስጥ በአእምሯችሁ የጭጋግ ወይም የመደብዘዝ ስሜት መሰማት። እነዚህ ትናንሽ ነገሮች ሊመስሉ ይችላሉ፣ ነገር ግን አእምሯችሁ በጤናማ የደም ዝውውር፣ በኦክስጅን፣ በተኛችሁት እንቅልፍ፣ በንጥረ ነገሮችና በዝቅተኛ የአካል ብግነት ወይም ኢንፍላሜሽን ላይ የተመሰረተ ነው። እነዚህ ስርዓቶች በሚጎዱበት ጊዜ ብዙውን ጊዜ መጀመሪያ የሚቀንሰው ትውስታችሁ ነው። አእምሯችሁ ከፍተኛ ኃይል እንደሚበላ ሞተር ነው። ምንም እንኳን የሰውነታችሁ ክብደት 2% ያክል ብቻ ቢሆንም ከኃይላችሁ ወይም ከኢነርጂያችን 20% ያክሉን ይጠቀማል። ይህ ማለት በህይወት ዘይቤያችን ውስጥ ያሉ ትናንሽ ችግሮች እንኳን የአእምሮ ንቃታችንን በጣም በፍጥነት ሊነኩት ይችላሉ ማለት ነው። ታዲያ ይህ የመርሳት ችግር ለምን እንደሚከሰት ልንገራችሁ። አንደኛ፣ ወደ አእምሯችን የሚሄድ ደካማ የደም ዝውውር ካለ ነው። አእምሯችሁ የማያቋርጥ የደም ዝውውር ያስፈልገዋል። ደቂቅ የደም ስሮች በየሰከንዱ ኦክስጅንና ንጥረ ነገሮችን ያቀርባሉ። ነገር ግን ጤናማ ያልሆኑ ልማዶች ይህንን ፍሰትን ሊቀንሱት ይችላሉ። ለምሳሌ በጣም ብዙ ስኳርን ማብዛት፣ ማጨስ፣ የእንቅስቃሴ እጥረት፣ ከፍተኛ የደም ግፊት፣ ስር የሰደደ ውጥረት ወይም ጭንቀትና ደካማ እንቅልፍ። የደም ዝውውር በሚቀንስበት ጊዜ የአእምሮ ሴሎች ውጤታማነታቸው ይቀንሳል። በዚያን ጊዜ ነው ሰዎች እነዚህን ነገሮች ማለት የሚጀምሩት። ከእንግዲህ ትኩረት ማድረግ አልቻልኩም፣ ትውስታዬ የደከመ ይመስለኛል፣ አእምሮዬም ደግሞ የደከመው ይመስለኛል ይላሉ። አንዳንድ ጊዜ ችግሩ እድሜ ብቻ አይደለም። አንዳንድ ጊዜ አእምሯችሁ በቀላሉ በቂ ምግብ እንዳላገኘ እየጠቆማችሁ ነው። ምክንያቱም ደግሞ የደም ዝውውር ማነስ ነው። ሁለተኛ ደግሞ ስር የሰደደ የአካል ብግነት ነው፣ ክሮኒክ ኢንፍላሜሽን የምንለው። ብዙ ዘመናዊ ምግቦች በሰውነትና በአእምሮ ውስጥ ብግነትን ወይም ደግሞ ኢንፍላሜሽንን ያነሳሳሉ። በተለይም በጣም የተቀነባበሩ አልትራ ፕሮሰስድ የሆኑ ምግቦች፣ ከመጠን በላይ የተጠበሱ ምግቦች፣ የስኳር መጠጦች፣ ከመጠን በላይ
አልኮልን መጠጣትና ሁልጊዜ ከልክ በላይ መብላት። ብግነት በአእምሮ ውስጥ እንደ ዝገት ቀስ በቀስ ይሰራል። በጊዜ ሂደት በትኩረታችሁ፣ በስሜቶቻችሁ እና በትውስታችሁ ላይ ተጽዕኖን ሊያሳድር ይችላል። አንዳንድ ሰዎች ይህንን በዚህ መልኩ ይሰማቸዋል። የአእምሮ ጭጋግ ወይም መደብዘዝ፣ የአእምሮ ድካም፣ ቀስ ብሎ ማሰብና ደካማ ተነሳሽነት። አእምሯችሁ ሰነፍ ላይሆን ይችላል። የበገነ ወይም ደግሞ ኢንፍሌምድ የሆነ እና የደከመ ግን ሊሆን ይችላል። አንዱ ብግነት ነው። ስለዚህ አመጋገባችሁንና የአኗኗር ዘይቤያችሁን መለወጥ ያስፈልጋል። ሶስተኛ ደካማ የሆነ እንቅልፍ ነው። አንድ መጥፎ የአንድ ቀን እንቅልፍ እንኳን በትውስታችን ላይ ተጽዕኖ ሊያሳድር ይችላል። ነገር ግን ስር የሰደደ ደካማ እንቅልፍ ደግሞ በጣም የከፋ ነው። በከባድ እንቅልፍ ወቅት አእምሮ አንድ አይነት የማጽዳት ሂደትን ያከናውናል። ቆሻሻ ምርቶችን ያስወግዳል እና ትውስታዎችን ለማደራጀት ይረዳል። በቂ ጥራት ያለው እንቅልፍ ከሌለ አእምሮ ከመጠን በላይ ይጫናል። ለዚህ ነው እንቅልፍ ያጡ ሰዎች ብዙውን ጊዜ ቀላል ነገሮችን የሚረሱት፣ ትኩረት ለማድረግም የሚታገሉት፣ በአእምሮ የዘገዩ የሚመስላቸው እና ብዙ ስህተቶችንም የሚሰሩት። ብዙ ሰዎች የአእምሮ ጭጋግን በካፌን ለማስተካከል ይሞክራሉ፣ ማለትም ቡናን በመጠጣት። እውነተኛው መፍትሄ ግን የተሻለ እንቅልፍ ስታገኙ ነው። አራተኛ ደግሞ ከመጠን በላይ ውጥረት ወይም ጭንቀት ነው። ውጥረት ወይም ጭንቀት አእምሯችንን ሙሉ በሙሉ ይለውጠዋል። የውጥረት ሆርሞኖች ለረጅም ጊዜ በጣም ከፍተኛ ሆኖ ሲቆዩ ትውስታን እናም ትኩረትንም ሊጎዱ ይችላሉ። የማያቋርጥ ውጥረት በመማር እናም በትውስታ ውስጥ የሚሳተፉትን የአእምሮ ክፍሎችን ሊያጠባቸው ወይም ሊያኮማትራቸውም ይችላል። ለዚህ ነው የተጨነቁ ሰዎች ብዙውን ጊዜ እነዚህን የሚሉት፣ በግልጽ ማሰብ አልቻልኩም፣ ሁሉንም ነገርም ደግሞ እየረሳው ነው ይላሉ። የአእምሮ ከመጠን በላይ መጫን እውነተኛ ነገር ነው። አእምሯችሁ ላልተቋረጠ መነቃቃት፣ ማለቂያ ለሌለው ስልክ መጎርጎር፣ ለመጥፎ ዜናዎችና ለቀጣይ ጫናዎች ተብሎ የተቀረጸ አይደለም። አምስተኛ የንጥረ ነገሮች እጥረት ነው። አመጋገብ ማለት ነው። አእምሯችሁ በአግባቡ ለመስራት የተወሰኑ ንጥረ ነገሮችን ይፈልጋል። የእነዚህ ዝቅተኛ ደረጃዎች ካላችሁ የኦሜጋ 3 ፋት ወይም ቅባቶች፣ የቢ ቫይታሚኖች፣ የማግኒዥየም፣ የአይረን እና የቫይታሚን ዲ እጥረት ካለ በትውስታ በስሜትና በአእምሮ ኃይል ላይ ተጽዕኖን ሊያሳድሩ ይችላሉ። አንዳንድ ሰዎች በቂ ካሎሪን ይመገባሉ፣ ነገር ግን አእምሯቸው አሁንም ለንጥረ ነገሮች ተርቧል ማለት ነው። ስለዚህ አመጋገባችሁ ተመጣጣኝ ቢሆን ይመረጣል። ታዲያ ምንጊዜም መልካም ዜና አለ። አእምሮ ለጤናማ ልማዶች በሚያስደንቅ ሁኔታ በፍጥነት ምላሽ ሊሰጥ ይችላል። አንዳንድ ምርጥ አእምሮን የሚደግፉ ምግቦች የምንላቸው አንደኛ ቅባት የበዛባቸው አሳዎች፣ ፋቲ ፊሾች እንደ ሳልመን እና ሰርድን ያሉ ምርቶች የአእምሮ ሴሎችን በሚደግፉ ኦሜጋ 3 ቅባቶች የበለጸጉ ናቸው። ሁለተኛ ብሉቤሪ አእምሮን ከብግነት ለመጠበቅ በሚረዱ አንቲኦክሲዳንቶች የተሞሉ ናቸው። ሶስተኛ እንቁላል ነው። ለትውስታ እና ለአእምሮ ግንኙነት አስፈላጊ የሆነውን ኮሊንን ይዘዋል። አራተኛ አረንጓዴ ቅጠላቅጠሎች እንደ ስፒናችና ጎመን ከአእምሮ መለገም መዘግየት ጋር የተያያዙ ንጥረ ነገሮችን ያቀርባሉ፣ አስፈላጊዎችን። አምስተኛ ለውዝና ዘሮች ወይም ሲርስ የምንላቸው በተለይም ዋልነትና የዱባ ፍሬዎች ለጤናማ ቅባቶችና ማዕድናት ምርጥ ናቸው። ስድስተኛ የወይራ ዘይት ነው። ከተሻለ የአእምሮ እርጅና ጋር የተያዘ ኃይለኛ ጸረ ብግነት ቅባት ነው ማለት ነው። ታዲያ አእምሯችሁን የሚጠብቁ ልምዶችንም ማድረግ ያስፈልጋል። በየቀኑ ተራመዱ። የ20 ደቂቃ የእግር ጉዞ እንኳን ወደ አእምሮ የሚሄደውን የደም ዝውውርን ያሻሽላል። እንቅስቃሴ ከምርጥ የአእምሮ መድኃኒቶች ውስጥ አንዱ ነው። በአግባቡ ተኙ። ወጥ የሆነና ጥራት ያለው እንቅልፍን ለማግኘት አልሙ። አእምሯችሁ በሌሊት ራሱን ይጠግናል። አእምሯችሁን ፈትኑ። አዳዲስ ነገሮችን ተማሩ፣ አንብቡ፣ የትውስታ ልምዶችንም አድርጉ። አእምሯችሁ በየጊዜው ጥቅም ላይ ሲውል ይበልጥ ይጠነክራል። ከመጠን በላይ ስኳርን ቀንሱ። በጣም ብዙ ስኳር የደም ስሮችን ሊጎዳ እና ብግነትንም ሊጨምር ይችላል። ማህበራዊም ሁኑ። ብቸኝነት እናም መገለል በአእምሮ ጤና ላይ አሉታዊ ተጽዕኖን ሊያሳድሩ ይችላሉ። ንግግሮችና ግንኙነቶች አእምሯችንን ያነቃቃሉ ማለት ነው። አስታውሱ፣
አልፎ አልፎ መርሳት የተለመደ ነው። ነገር ግን የትውስታ ችግሮች ከባድ ድንገተኛ ከሆኑ ወይም በዕለት ተዕለት ህይወታችሁ ውስጥ ጣልቃ የሚገቡ ከሆነ ከጤና ባለሙያ ጋር መነጋገር አስፈላጊ ነው። አንዳንድ ጊዜ የአእምሮ ምልክቶች ትኩረት ከሚያስፈልጋቸው የህክምና ሁኔታዎች ጋርም የተያያዙ ሊሆኑ ይችላሉ። አእምሯችሁ በየቀኑ ያነጋግራችኋል። በቃላት አይደለም፣ ነገር ግን በምልክቶች ነው። የአእምሮ ጭጋግ፣ የመርሳት ችግር፣ ደካማ ትኩረት፣ የአእምሮ ድካም፣ እነዚህ አእምሯችሁ የተሻለ እንቅልፍ፣ የአመጋገብ ስርዓት፣ እንቅስቃሴ እና ማገገም እንደሚያስፈልገው የሚያሳዩ የማስጠንቀቂያ ምልክቶች ሊሆኑ ይችላሉ ማለት ነው። መልካሙ ዜና ትናንሽ የዕለት ተዕለት ልማዶች በጊዜ ሂደት ትልቅ ለውጥን ሊያመጡ ይችላሉ። አእምሯችሁ ሁልጊዜ ራሱን እያላመደ ነው። እናም በአግባቡ ስትንከባከቡት እንደገና ይበልጥ የተሳለ ግልጥ እናም ጠንካራ ሊሆን ይችላል ማለት ነው። ታዲያ በዚህ ቪዲዮ ከተደሰታችሁ ከ50 ዓመታችሁ ዕድሜ በኋላም ጤናማ ንቁና ብርቱ ሆናችሁ እንድትቀጥሉ ለሚረዱ ተጨማሪ ቀላል የጤና ምክሮች ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም በአስተያየት መስጫው ላይ አስፍሩልኝ። አእምሯችሁን ጤናማ ለማድረግ የምታደርጉት አንዱ ነገር ምንድን ነው? ሐሳባችሁን አስፍሩልኝ። የዛሬው ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።